በፌዴራል ሰራዊትና በትግራይ ኃይሎች መካከል አዲስ ግጭት መቀስቀሱ ተገለጸ። የፕሪቶሪያው ስምምነትም አደጋ ላይ ነው። ሰላም ውድ የቻናላችን ተከታታዮች እንደምን ቆያችሁ? ዛሬ በመላው ሀገራችን ኢትዮጵያና በዓለም አቀፉ ማህበረሰብ ዘንድ ትልቅ ስጋትን፣ ቁጣንና ሐዘንን የፈጠረ አስቸኳይ ሀገራዊ ዜና። የፕሪቶሪያው የሰላም ስምምነት ከተፈረመና በሰሜን ኢትዮጵያ ለ2 ዓመታት የቆየው ደም አፋሳሽ ጦርነት ካቆመ በኋላ ህዝቡ አንጻራዊ ሰላምና ተስፋን መተንፈስ ጀምሮ ነበር። ነገር ግን በቅርብ ሰዓታት ከወጡት መረጃዎች እንደተጠበቀው ሳይሆን በፌዴራል መከላከያ ሰራዊትና በትግራይ ኃይሎች መካከል አዲስ ግጭት መቀስቀሱ ተገልጿል። ይህ አዲስ ያጋጠመው ውጥረት ለምን ተከሰተ? የፕሪቶሪያው ስምምነት ሙሉ በሙሉ የመፍረስ አደጋ ላይ ወድቋል ማለት ነው? በአካባቢው የሚኖሩ ነዋሪዎችስ ምን እያሉ ነው? በአርሲ ዞን በ4 ዓመታት ውስጥ የተፈጸመው ግድያ። የኢሰመጉ ሪፖርት። የሚያሳዝንና የሚያስደነግጥ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ባወጣው አዲስ የምርመራ ሪፖርት በአርሲ ዞን ባለፉት 4 ዓመታት ውስጥ ብቻ 458 ንጹሃን ዜጎች መገደላቸውን ይፋ አድርጓል። ይህ አስፈሪ አሃዝ ያለው ቁጥር እና ከጀርባው ያለው እውነታ ምንድነው? አብራችሁን ቆዩ፣ ትሰሙታላችሁ። እስኪ ለጥቂት ሰከን ብለን ወደ ኋላ እንመለስና አሳዛኙን እውነታ እናስተውል። ከ2 ዓመታት በፊት በደቡብ አፍሪካ ፕሪቶሪያ በተፈረመው የሰላም ስምምነት ወቅት የመላው ኢትዮጵያ ሕዝብ እፎይታን ተንፍሶ ነበር። እናቶች ልጆቻችን ከእንግዲህ በጦርነት አያልቁም ብለው አለቀሱ። የተፈናቀሉ ወገኖች ወደ ቀያቸው እንደሚመለሱ ተስፋ አደረጉ። የወደሙ መሰረተ ልማቶች እንደገና ይገነባሉ ተብሎ ታመነ። ሰላም እንደገና በሰሜኑ የሀገራችን ክፍል ማበብ ጀምራ ነበር። ነገር ግን ያ ሁሉ ተስፋና የህዝብ ምኞት ዛሬ እንደገና በጥይት ድምፅ እየታወከ ይገኛል። አስቡት፣ ላለፉት 5 እና 6 ወራት በስጋትና በተስፋ መካከል ሲንከራተቱ የነበሩ የአካባቢው ነዋሪዎች በድንገት እንደገና የከባድ መሳሪያ ድምፅ ሲሰሙ ምን ያህል ድንጋጤና ጭንቀት ውስጥ እንደሚወድቁ፣ እናቶች ልጆቻቸውን ደብቀው፣ አባቶች ቤተሰቦቻቸውን ወዴት እንደሚያሸሹ ጨንቋቸው ይገኛሉ። ከባድ የጦርነት እሳት አይተው ያለፉ፣ አሁንም ድረስ የጦርነት ችግሮችና ስቃዮችን ያልረሱ ንጹሃን ዜጎች ዳግም ወደ አስፈሪ ታሪክ እንዳይመለሱ ከፍተኛ ስጋት አድሮባቸዋል። የሰላሙ ጭስ ሳይበንድ፣ የህመሙ ቁስል ሳይሽር እንደገና የጦርነት ጥይት መተኮሱ በብዙዎች ዘንድ ትልቅ የልብ ስብራትና ቁጣን ፈጥሯል። የተከሰተው አዲስ ክስተት በቢቢሲ አማርኛና በተለያዩ የዜና ምንጮች እንደተዘገበው በፌዴራል መንግስት መከላከያ ሰራዊትና በትግራይ ኃይሎች መካከል በተወሰኑ ቦታዎች ላይ አዲስ የታጣቂ ግጭትና ውጥረት ተከስቷል። በግጭቱ አካባቢ የሚገኙ ነዋሪዎች እንደገለጹት የከባድ መሳሪያ ጥይት ድምጾች እየተሰሙ ሲሆን የነዋሪዎች እንቅስቃሴና የትራንስፖርት እንቅስቃሴዎች ተስተጓጉለዋል። ይህ አዲስ ግጭት የተከሰተው የትግራይ ኃይሎችን ትጥቅ ማስፈታት፣ የተፈናቃዮችን የመመለስና የጊዜያዊ አስተዳደሩን ህጋዊ አወቃቀር በተመለከተ በሁለቱ ወገኖች መካከል የተለያዩ አለመግባባቶች ባሉበት ወቅት ነው። የተለያዩ የሰብአዊ መብት ተከራካሪዎችና የፖለቲካ ተንታኞች ሁለቱም ወገኖች በአስቸኳይ ውጥረቱን አብርደው ወደ ውይይት እንዲመለሱና የፕሪቶሪያውን የሰላም ስምምነት አደጋ ላይ እንዳይጥሉ ጥሪ እያቀረቡ ይገኛሉ። ገበሬው ማታ ሰርቶ ገብቶ ሰላም የሚያድርበት፣ ህፃናት ትምህርታቸውን ተከታትለው ወደ ቤታቸው የሚመለሱበት ቀይ በድንገት የስጋትና የፍርሃት ቀጠና ሆኗል። በአርሲ ዞን ውስጥ የሚኖሩ
በርካታ አባወራዎችና ማወራዎች ላለፉት 4 ዓመታት በስጋት ውስጥ ነው የኖሩት። ጠዋት የወጣው ማታ ይመለስ እንደሆነ የማይታወቅበት፣ በርካታ ቤተሰቦች ወላጆቻቸውና ልጆቻቸውን ያጡበት አሳዛኝ ሁኔታ ተፈጥሯል። የኢሰመጉ ሪፖርት የሟቾችን ቁጥር ብቻ ሳይሆን የበርካታ ህዝቦችን የለቅሶና የጭንቀት ድምፅ ይዞ ወጥቷል። ኢሰመጉ ባደረገው ክትትልና ምርመራ በአርሲ ዞን በተለያዩ አካባቢዎች በተፈጸሙ ጥቃቶች ባለፉት 4 ዓመታት 458 ሰዎች ተገድለዋል ብሏል። ከሟቾች በተጨማሪ በርካታ ሰዎች አካል ጉዳተኛ ሆኗል፣ ንብረታቸው ወድሟል፣ እንዲሁም ከአካባቢያቸው ለመፈናቀል ተዳርገዋል። ኢሰመጉ መንግስት የዜጎችን የህይወትና የደህንነት መብት የማስከበር ህገ መንግስታዊ ግዴታውን እንዲወጣና ጥፋተኞችን ለፍትህ እንዲያቀርብ አጥብቆ ጠይቋል።